አብዛኞቻችሁ ቀጥሎ መጠየቃችሁን የእንግሊዘኛ ጥያቄ በትክክል አትመልሱልኝ። እስኪ በእንግሊዘኛ አዲስ አበባ መኖር ከጀመርኩ 3 አመት ሆኖኛል በሉኝ እስቲ። አዲስ አበባ መኖር ከጀመርኩ 3 አመት ሆኖኛል። I have been living in Addis for 3 years ካላችሁ ልክ ናችሁ። እናንተ ስኮር ማድረግ ትችላላችሁ። በእንግሊዘኛ እንደዚህ ማድረግ ከጀመርኩ 3 ወር ሆኖኛል፣ 2 አመት ሆኖኛል፣ 4 ሳምንት ሆኖኛል ስትሉ I have been ትሉና ድርጊቱን በአይንጂ ፎርም ወይም በቨርብ አይንጂ ማስቀመጥ I have been living, I have been reading, I have been watching እያለም ከዛ for ብላችሁ ጊዜውን ማስቀመጥ አለቅ። ለምሳሌ እኔ በአማርኛ ላለው እናንተ ቀድማችሁ በእንግሊዘኛ በሉ። እንግሊዘኛ መማር ከጀመርኩ 3 ወር ሆኖኛል በሉ። I have been learning English for 3 months። በጣም ጥሩ። እሺ ይሄን መጽሐፍ ማንበብ ከጀመርኩ 5 ቀን ሆኖኛል በሉ። I have been reading this book for 5 days። ወይም ባጭሩ I've been reading this book for 5 days እንላለን ማለት ነው። I haven't have ብላችሁ ማሳጠር ትችላላችሁ። እሺ አሁን ደግሞ እንግሊዘኛ ማስተማር ከጀመርኩ 3 አመት ሆኖኛል እንዴት እንላለን? I have been teaching English for 3 years. 3 years no? Yes. I have been teaching English for 3 years. የመጨረሻው ለእናንተ ናት። ኮሜንት ላይ ታስቀምጡልኛላችሁ። ይሄን ሙቪ ማየት ከጀመርኩ 30 ደቂቃ ሆኖኛል እንዴት ነው የምትሉት? ዳይ ወደ ኮሜንት እና ደግሞ እንደዚህ አይነት አጫጭርና ግልጽ ኖቶችን እና ደሳኖችን ከፈለጋችሁ ቴሌግራም ላይ ሰናይ_English ብላችሁ ቻናል ተቀላቅላችሁ በነፃ ማውረድ ትችላላችሁ።